በውስጥ መስመር ፋኒ ሱቅ መግዛት እንፈልጋለን ብላችሁ ለጠየቃችሁኝ ሰዎች በአጠቃላይ በሪል ስቴት ዙሪያ በብዛት እኛ ሰርተን ስለምናቅ በብዛት በውስጥ መስመር እየመጣችሁ የምትጠይቁኝ ስላላችሁ በዛሬው ቪዲዮ የእናንተ ጥያቄ በአጠቃላይ መጠየቅ የምትፈልጉትን የእናንተ ምርጫ ሱቅ ከሆነ ቤት ከሆነ ይሄንን ቪዲዮ አይታችሁት የራሳችሁን ውሳኔ እንድትወስኑ ነው። እኔ ሱቅ ገዝቼ እንዳተረፍኩና እሱንም ደግሞ ቪዲዮ ስለምሰራላችሁ ምን ያህል ኢንቨስት አድርጋችሁ ምን ያህል ቫልዩ እንደምታገኙ ሱቁም ጉዳይ እኔም የራሴን እንደተጠቀምኩበት ለእናንተ ስለማካፈላችሁ እናንተም ደግሞ አይታችሁ ቪዲዮ ላይ መወሰን ትችላላችሁ። እኔም የእናንተም ጥያቄ እናንተም በብዛት እየጠየቃችሁ ስለነበር የእናንተን ጥያቄ የሚመልስ ቪዲዮ ይሆናል ብዬ አስባለሁ። ገብታችሁ እዩት። እኔም ደግሞ ሱቁንም ስረከብ አሳያችኋለሁ። እናንተም ደግሞ ይሄን እድል እንድትጠቀሙ ቪዲዮ ይዤላችሁ መጥቻለሁ። ቤት መግዛት ለምትፈልጉም ስለምትጠይቁኝ የቤትም የሱቅም አማራጭ አለ። በፈለጋችሁት በዋጋ አከፋፈል እናንተም ቪዲዮን አይታችሁ ሙሉን ከዛ እታች በምናስቀምጠው ስልክ እየደወላችሁ ኮንታክት አድርጓቸው። ወደ ቪዲዮ ልጋብዛችሁ። ሰላም ፋኒ፣ እንዴት ነህ? ሰላም፣ እንዴት ነሽ? እስቲ ማን ልበል? ራስሽን ደግሞ እስቲ አስተዋውቂኝ። እሺ፣ ኢክራም እባላለሁ። የቴምር ሪል ስቴት የሽያጭ አማካሪ ነኝ። ቴምር ማን ነው? እሺ፣ ድርጅታችን ቴምር ሪል ስቴት ይባላል። ከተመሰረተ 7 ዓመታትን አስቆጥሯል። በዚህ በ7 ዓመት ውስጥ ደግሞ 6 ፕሮጀክቶችን ሰርተን አስረክበናል። ይሄ ማለት ኦልሞስት ከ340 በላይ አባወራዎችን የቤት ባለቤት አድርገናል በዚህ በ7 ዓመት ውስጥ። አዲስ አበባ ላይ ከዚህ በፊት ሱቅ ገዝቻለሁ እና ምን ያህል ደግሞ አዋጭ እንደሆነ በእኔ በራሴ ስላየሁት እናም እናንተ ጋር ያላችሁ ሱቆች በአጠቃላይ ዋጋቸውንና ካሬ አማራጫቸውን ብትነግሪኝ ደስ ይለኛል። መልካም። የንግድ ሱቅ በጣም አዋጭ ነው። ትክክለኛ ውሳኔ ነው የወሰንከው። ለኢንቨስትመንትም ሬንት ብታደርገው ብትነግድበትም አሪፍ ነው። የንግድ ሱቅ ፕሮፐርቲ ኦውን ማድረግ ስፔሻሊ አዲስ አበባ ላይ። የኛ ሳይት አሁን የሚገኘው ገላን ነው። ገላን ኮንዶሚኒየም አጠገብ ላይ ዋናው አስፋልት ዳር ላይ ግራውንድ ፕላስ 4 የሆነ የንግድ ሱቅ ነው እየገነባን ያለ ነው፣ እየሸጥን ነው። አከፋፈላችሁ እንዴት ነው የሚመስለው? እናም የመረከቢያ ጊዜያችሁ ምን ይመስላል? እዛ ጋር ግራውንድ ፕላስ 4 የሆነ የንግድ ሱቅ ነው። ከላይ 5ኛ እና 6ኛው ደግሞ ጌም ዞን ነው የሚሆነው። የንግድ ሱቆቻችን ከግራውንድ እስከ 4ኛ ፍሎር ይሆኑና ከ16 ካሬ ማክሲማሙ እስከ 350 ካሬ ድረስ አማራጮች አሉ። ምክንያቱም ለካፌ፣ ለሬስቶራንት፣ ለባንክ የሚፈልጉ ስላሉ እስከ 350 ካሬ ድረስ ማክሲማም፣ ከትንሹ ደግሞ 16 ካሬ አድርገን ኦፈር አምጥተንላቸዋል ማለት ነው። ዋጋቸውን እያንዳንዱን ለማየት ያክል ምሳሌ ግራውንድ ፍሎር ላይ የንግድ ሱቅ እኛ ጋር 4,300,000 ብር ነው እየሸጥን ያለ ነው። የሱ ቅድመ ክፍያውን ላይ የሚከፈለው 1,800,000 ብር ነው። አንደኛ ፍሎር ላይ ሙሉ ክፍያው 3,200,000 ብር ነው። ቅድመ ክፍያው 1,200,000 ብር ነው። ሁለተኛ ፍሎር ላይ ሙሉ ክፍያው 2,800,000 ብር ነው። የሱ ቅድመ ክፍያ ደግሞ 800,000 ብር ነው። ሶስተኛ ፍሎር ላይ ሙሉ ክፍያው 2,600,000 ብር ነው። ቅድመ ክፍያ አሁን ላይ የሚከፈለው 600,000 ብር ነው። አራተኛ ፍሎር ላይ ደግሞ ሙሉ ክፍያው 2,500,000 ብር ነው። ቅድመ ክፍያ የሚከፍሉት 500,000 ብር ነው ማለት ነው። በ2,500,000 ብር ሙሉ ክፍያ፣ ቅድመ ክፍያ ደግሞ 500,000 ብር በመክፈል የንግድ ሱቅ ባለቤት መሆን ይችላሉ። አከፋፈላቸው አሁን እንዳልኩ ቅድመ ክፍያ ይከፍሉና ደንበኞች ቀሪውን ክፍያ በኮንስትራክሽን ፕሮግረሱን እያዩ በ2 ዓመት ጊዜ ውስጥ ይከፍላሉ። መረከቢያ ጊዜውም 2 ዓመት ነው የሚሆነው። ኦኬ፣ ጥሩ። እና የት አካባቢ ነው የሚገኘው ቦታችሁ? ለምሳሌ አካባቢው ኮሜርሻል ኤሪያ ነው ፋኒ። ምናልባት የምታውቀው ከሆነ የዋናው አዳማ ሃይዌይ መውጫው በዛ በኩል ነው። ገላን ኮንዶሚኒየም አለ። ብዙ ሰው ከአዲስ አበባ ከኮሊደር ልማቱ የተፈናቀሉ ሰዎች አብዛኛው ሴት ላይ ያደረጉት የገላን ኤሪያ ላይ በጣም ብዙ ፖፑሌሽን አለና በጣም ብዙ የሰው ፍሎ አለው። ለኮሜርሻል በጣም አሪፍ ቦታ ነው ይሄ። በገላን፣ በቃሊቲ፣ ቱሉ ዲምቱ፣ ኮዬ ፈጬ አካባቢ ያሉ ሰዎች አስፋልት ዳር ላይ እዛው ጋር ስለሆነ ኢዝሊ ሾፕ የሚያደርጉበት ዘመናዊ ሞል ነው። ሜቢ እዛ ኤሪያ ላይ ካሉት በጣም ዘመናዊ የሚባለው ሞል ነው የሚሆነው። ከሱቅ ውጭስ ሌላ አፓርትመንት አላችሁ? እሺ፣ ያው ልክ ነው። የንግድ ሱቅ ብቻ ሳይሆን አፓርትመንት ቤቶችም አሉ። ሳር ቤትና አዋሪ ላይ አፓርትመንት ቤቶችንም እየሸጥን። የሳር ቤት ሳይታችሁስ ምን ይመስላል? እሱንም ብታብራሪልን። መልካም። የሳር ቤቱ ከሳር ቤት አደባባይ ወደ ቫቲካን ኤምባሲ አለፍ እንዳላችሁ ዋናው አስፋልት ዳር ላይ ነው የሚገኘው ሳይታችን። ግራውንድ ፕላስ 21 የሆነ ሙሉ በሙሉ ሬዚደንሻል አፓርትመንት ነው የምንገነባው እዛ ላይ። እያንዳንዱን ለማየት ያክል እሱ ላይ ባለ 2 መኝታ 81 ካሬ ያለን ሙሉ ክፍያው አሁን ላይ 100% ለሚከፍል ሰው 5,700,000 ብር ነው። 100% ለሚከፍል ሰው፣ ቀስ እያለ ለሚከፍል ሰው ደግሞ 8,300,000 ብር ይሆንና ቅድመ ክፍያውን 20% 1.7 ሚሊዮን ብር ይከፍላል ማለት ነው። 100% ለሚከፍል ሰው 5.7 ሚሊዮን ብር ነው። ባለ 3 መኝታ ደግሞ 139 ካሬ ያለን እሱ ላይ አሁን ላይ 100% ለሚከፍል ሰው 9,900,000 ብር ነው ሙሉ ክፍያው። ቀስ እያለ ደግሞ መክፈል ለሚፈልግ ሰው 15 ሚሊዮን ብር ይሆንና 15,200,000 ብር ይሆንና ቅድመ ክፍያው 3 ሚሊዮን ብር ይሆናል ማለት ነው። አንዴ 100% ከፍለው 35% ዲስካውንት አግኝተው መጠቀም ይችላሉ። ቀስ እያሉ ደግሞ መክፈል የሚፈልጉ ከሆነ 20% ከፍለው ቀሪውን በ3 ዓመት ጊዜ ውስጥ
በግንባታው ኮንስትራክሽን ፕሮግረስ መሰረት መክፈል ይችላሉ ማለት ነው። አፓርትመንቱ መረከቢያ ጊዜው 3 ዓመት ነው የሚሆነው። አካባቢው ውስጥ ለመኖር ምቹ ነው? አካባቢው ላይ ያለውን ሁኔታ በትነግሪኝ ደስ ይለኛል። መልካም። ያው ሳር ቤት ነው ቦታው፣ ምንም ነገር አያስፈልገውም። የብዙ ዲፕሎማሲዎች መገኛ፣ የአፍሪካ ህብረት ዋና መቀመጫ የሆነችው ሳር ቤት ነው። ሳይታችንም እዛ ጋር ነው እንግዲህ የሚገኘው። ለመኖሪያ በጣም ምቹና ተመራጭ ነው። ዋናው አስፋልት ዳር ላይ ነው የኛ ሳይት የሚገኘው። ከኤምባሲዎች ብንጀምር አጠገባችን ቫቲካን ኤምባሲ አለ፣ ኢንዶኔዥያ ኤምባሲ አለ፣ ካናዳ ኤምባሲ በቅርብ ርቀት ላይ አለ፣ ዛምቢያ ኤምባሲ አለ። ብቻ በዛ አራውንድ እዛ ሰርክል ላይ 16 ኤምባሲዎች አሉ። አፍሪካ ህብረት ዋና መቀመጫው በቅርብ ርቀት ላይ ነው ከኛ ጋር የሚገኘው። የህክምና ተቋማት የሚፈልጉ ሲልክ ሮድ ሆስፒታል ፊት ለፊታችን አለ። ጊብሰን ስኩል አለ፣ ልጆቻቸውን ማስተማር ይፈልጉ ኢንተርናሽናል ስኩል አለ ፊት ለፊታችን። አቦ ቤተክርስቲያን ከፍ እንዳሉ አለ። ሃይማኖት ተቋማት አባድር ይላሉ ሀበሽ መስጊዶች አሉ እዛ ኤሪያ ላይ። ለመኖሪያ ለኢንቨስትመንትም በጣም ምቹና ተመራጭ ነው። ወክ እናደርግ እንኳን ብትሉ አሁን ከኮሪደር ልማት በኋላ ዱባይ ነው የምትመስለው ሳር ቤትና በጣም ምቹና አሪፍ ሆናለች። ተመራጭ ነው። አዋጭነቱስ እንዴት ነው? ለምሳሌ አንድ ሰው ኢንቨስት ካረገ እዛ ህንፃ ላይ እዛ ሱቅ በሚገዛ ሰዓት ወይ ቤት በሚገዛ ሰዓት አዋጭነቱን ብትነግሪኝ ደስ ይለኛል። የሚገርም ፋኒ፣ እዛ ቦታ ላይ በዶላር ነው ሬንት የሚደረገው። ሳር ቤት ስለሆነ ቅድም እንዳልኩ የኤምባሲዎች መገኛ መሆኑ፣ አፍሪካ ህብረት መቀመጫ መሆኑ ትልቅ ቫሊዩ አለው። ምክንያቱም ቤት ሲገዛ በነገራችን ላይ ሎኬሽን ነው የሚገዛው። ብኖርበት ለትራንስፖርቴሽን ቅርብ ነው ወይ ፋሲሊቲ ያለ እዛ አካባቢ። ከዛ ደግሞ ፈርዘር አብዛኛው ሰው ገዝታውስ የሚያከራይ ኢንቨስትመንት ብሎ የሚገዛ ሰው ስለሆነ ሎኬሽን በጣም ማተር ያደርጋል። ይሄ ቦታ በዶላር ነው የሚከራየው፣ ምንም እንትን የለውም። ምሳሌ አሁን ከረንትሊ ባለው ማርኬት ባለ 2 መኝታ ሳር ቤት ላይ $1,500 በላይ ሬንት ይደረጋል። ባለ 3 መኝታው $2,000 በላይ ሬንት ይደረጋል። እናከራየውም ቢሉ ልኑርበትም ቢሉ ምንም ተመራጭ ነው። ሪተርን ኢንቨስትመንቱም ተመራጭ። በተጨማሪ ስለ አዋሪው ሳይት ደግሞ እስቲ የምትይ ነገር ካለ? እሺ፣ የአዋሪ ሳይታችን ደግሞ ከቤተ መንግስት ጥይት ቤት፣ ከቤተ መንግስት ትንሽ ዝቅ እንዳላችሁ ወደ ጥይት ቤት የሚወስደው ጋር ነው የሚገኘው። እሱም በተመሳሳይ ግራውንድ ፕላስ 21 የሆነ ህንፃ ነው። ባለ 2 እና ባለ 3 መኝታ አማራጮችን ኦፕሽኖችን የያዘ ማለት ነው። ለምሳሌ እሱ ላይ ባለ 2 መኝታ 100% ለሚከፍል ሰው 5,500,000 ብር ነው ሙሉ ክፍያው። ባለ 3 መኝታው ደግሞ ሙሉ ክፍያው 9,300,000 ብር ነው። ይሄ 100% ለሚከፍል ሰው ነው። ቀስ እያለ መክፈል ለሚፈልግ ሰው ደግሞ ሌላ ዋጋና ሌላ አከፋፈል መንገድ በተመሳሳይ እንደ ሳር ቤቱ አዘጋጅተንላቸዋል። የአዋሪውን መረከቢያ ጊዜ 3 ዓመት ነው የሚሆነው። ጥሩ። ሌላው ደግሞ የምትይዟቸው ሎኬሽን ቦታዎች በብዛት ፕራይም የሆኑ ሎኬሽን ቦታዎች ናቸውና ብዙ ጊዜ ደግሞ አብዛኛው ሪል ስቴቶች በተነጋገሩበት ዋጋ አይቀጥሉም። ለምሳሌ እናንተ ጋር የዋጋ ለውጥ አለ ጭማሪ? ለምሳሌ አንድ ሰው በተነጋገረበት ዋጋ ከገዛ በኋላ የዋጋ ለውጥ ይኖረዋል? እስቲ ስለ ዋጋዎቹ ደግሞ ብትነግሪኝ። እናንተ ጋር ያለውን ነገር ብታስረጂኝ ደስ ይለኛል። እኛ 100% ለሚከፍል ሰው አንዴ ዘጋ ነው፣ ምንም አይነት ተጨማሪ ክፍያ አንጠይቀውም። ነገር ግን ቅድም የሰጠሁት ኦፕሽን አለ። ቀስ እያሉ 20% ከፍለው ለሚከፍሉ ላልኩት ደንበኞች 20% ከከፈሉ በኋላ ቀሪውን በ3 ዓመት ይከፍላሉ በግንባታው መሰረት። ነገር ግን ይህን በ3 ዓመት ሲከፍሉ ያለምንም ዋጋ ጭማሪ፣ ዶላር ኢንፍሌሽን ቢኖር፣ ኮንስትራክሽን ማቴሪያል ጭማሪ ቢኖር ምንም አይነት ጭማሪ ሳናደርግባቸው ፊክስድ ያችን የተቀመጠችውን አማውንት እየከፈሉ ይሄዳሉ ማለት ነው። ውላችን ሙሉ በሙሉ በኢትዮጵያ ብር ነው። ምንም አይነት ጭማሪ አናደርግም። ሌላው የብዙ ሪል ስቴቶች ችግር የዴሊቨሪ ታይማቸው ነው እና የእናንተ ቴምር ሪል ስቴት ምን ይለየዋል ከሌሎቹ ሪል ስቴቶች? ዴሊቨሪ ታይማችሁ እንዴት ነው? እሱን ደግሞ በደንብ ታብራሪልኝ። ልክ ነው። ብዙ ሪል ስቴቶች ላይ የሚነሳው ኢሹ ነው። እንደ ቴምር በዚህ 7 ዓመት ውስጥ 6 ሳይት ሰርተን አስረክበናል። መጀመሪያ እንደገለጽኩት ኮንስትራክሽን ካምፓኒውም ራሱ ቴምር ነው። እነዚህ 6 ሳይቶች ስናስረክብ በላቀ ጥራትና ፍጥነት ባልነው ታይም ኦን ታይም ነው ሰርተን ያስረከብነው። የአሁኖቹ ሳይቶቻችን ደግሞ ዋናው አስፋልት ዳር ላይ ነው። የሳር ቤቱም የጋርመንቱም የአዋሪውም ዋናው አስፋልት ዳር የሚገኙት። በሀገራችን ሕግ ደግሞ አስፋልት ዳር ላይ ያሉ ኮንስትራክሽኖች ከ2 ዓመትና ከ3 ዓመት ማለፍ የለባቸውም የሚል መንግስትም ሕግ አስቀምጧል። እኛ ያስቀመጥነው 3 ዓመት ብለን አፓርትመንት ሳር ቤት ላይ መረከቢያ ጊዜ 3 ዓመት ብለን ካስቀመጥን በቃ ግዴታ ነው ማስረከብ። መንግስትም ፑሽ ስለሚያደርገን ምንም ኤክስኪውዝ የለውም። ባልነው ታይም በላቀ ጥራትና ፍጥነት ቃላችንን ጠብቀን ማስረከብ። መልካም፣ በጣም ጥሩ መረጃን የሰጠሽኝ። ሌላው ደግሞ እኔ ጋር ተመልካቾች ለምሳሌ እናንተ ጋር መጥተው እድሉን መካፈል ቢፈልጉ ማንን ነው ማናገር ያለባቸው? መልካም፣ ግዢውን ያው ስልካችንን እናስቀምጣለን እዚህ ላይ በዋትስአፕም በቴሌግራምም ቀጥታም ደውለው ሊያገኙን ይችላሉ። አገር ውስጥ ያሉ ደንበኞች ደውለው ቢሮአችን በመምጣት ኦፊሳችንን ቪዚት በማድረግ ሳይቱን በማየት መግዛት ይችላሉ። ነገር ግን አገር ውስጥ የሌላችሁ ከሀገር ውጭ ያላችሁ ሱቅም አፓርትመንትም አገር ውስጥ መግዛት ከፈለጋችሁ እንደምታደርጉት አንድ በተወካይ በኩል ተወካያችሁን እዚህ ስልክ ላይ ደውሎ ኦፊሳችን መጥቶ ዲሉን እንዲፈጽምላችሁ ማድረግ። ምንም አይነት ተወካይ የሌላችሁ ሰዎች ደግሞ ምንድነው የምታደርጉት? እዛው ባላችሁበት ሁናችሁ እኛ ሙሉ ኢንፎርሜሽኑን ደውለን እንሰጣችኋለን።
ሳምፕል አግሪመንት እንልክላችኋለን። ኤቭሪ ሌጋል ዶክመንት እንልክላችኋለን። አስፈላጊ ከሆነ ቪዲዮ ኮል ሳይቱንም ኤሪያውን ቪዚት እናስደርጋችሁና ካመናችሁበት ከወደዳችሁት ዲሳይድ ካደረጋችሁ እዛው ባላችሁበት ናችሁ በስዊፍት ኮድ ወይም በራሳችሁ የክፍያ መንገድ ክፍያውን መፈጸም ትችላላችሁ። ከዛ እዛው ባላችሁበት በዲኤችኤል መታወቂያ ልካችሁልን በዲኤችኤል ውሉን ተፈራርመን መላክ እንችላለን። በእናንተ ስም ሰርተን እንልክላችኋለን። ፈርማችሁ ወደኛ ትልኩታላችሁ። ከዛ ኦሪጂናሉንና ደረሰኛችሁ መልሰን እንልካለን ማለት ነው። ምንም ሰው ባይኖራችሁ እንኳን የሚያስጨንቃችሁ ጉዳይ የለም። እዛው ባላችሁበት ሽያጫችሁን መጨረስ ትችላላችሁ። እሺ መልካም። ሌላው ደግሞ በመጨረሻ ስለ ቴምር ሪል ስቴት የምትይኝ ነገር ካለ ይሄ ቀረ የምትይው ነገር ካለ እድል ልስጥሽና በመጨረሻም እንግዲህ ሀገራችሁ ላይ የንግድ ሱቅና አፓርትመንት ኦን ማድረግ ለምትፈልጉ ከቴምር ሪል ስቴት አሪፍ እድል ነው ይዘን የመጣ ነው። ሳር ቤት ላይ ባለ 2 መኝታ አፓርትመንት ከ5,700,000 ብር ሙሉ ክፍያ ጀምሮ እየሸጥን ነው። ሳር ቤት ቫቲካን ኤምባሲ ዝቅ ብሎ፣ አዋሬ ከቤተ መንግስት ዝቅ እንዳላችሁ ደግሞ ባለ 2 መኝታ አፓርትመንት በ5,500,000 ብር ብቻ ኮንዶሚኒየም ዋጋ ማይሸጥበትን ነው አሁን ሳር ቤትና አዋሬ ላይ እየሸጥን ያለ ነው። መነገድ ብትፈልጉ ደግሞ የንግድ ሱቆችን አሁን ላይ በጣም የግርግር መናኸሪያ የሆነችው ገላን ዋናው አስፋልት ዳር ላይ ከ2,500,000 ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ500,000 ብር ጀምሮ መግዛት ትችላላችሁ። ተጠቀሙ። ለአጭር ቀን የወጣ ዲስካውንት ስለሆነ ደውላችሁ ተጠቀሙ ነው የምለው። እሺ እህታችን ለሰጠሽን መረጃ ከልብ አመሰግናለሁ። ቴንኪው ፋንዬ፣ ስለነበረን ቆይታ በጣም አመሰግናለሁ። መልካም ጊዜ። እናንተም ደግሞ በራሳችሁ ደውላችሁ መጠየቅ ትችላላችሁ። መረጃ ሁሉንም በአግባቡ መጠየቅ ትችላላችሁ። የዛሬ የነበረን ቪዲዮ ይሄን ይመስል ነበረ። እኔም ደግሞ ሀሳብ አስተያየታችሁን አይቼ እመልስላችኋለሁ ማለት ነው። የዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ኢትዮጵያ ለዘላለም ትኑር። ካሜራ ተከብሽ ነው። የት ያመጣሽ? ምን አቀልሻለሁ ነው ደግሞ የት እንደምትቆጥሽኝ ዛሬ ደግሞ ነይ ማሬ። ወንቄ ቅድሙ ሙድ ተተሽዋል ማርያ፣ አሁን ተታርቀናል። ሃይ እንዴት ነሽ? ልዬ ሰላም ነው? እንዴት ነሽ? ሰላም ነው። እንኳን ደህና መጣሽ ማሚ። ተዋወቂያት ማሚ ህይወት እባላለሁ። እንዴት ነሽ? ሰላም ነሽ? አለሁ እግዚአብሔር ይመስገን። እንኳን ደህና መጣሽ። ልዬ ቆይ ታይዋለሽ። እሺ እንዴት ናችሁ? ህልዬ ደህና ናችሁ? ማሚዬ ሰላም ነው? እግዚአብሔር ይመስገን። ህልዬ እንዴት ነሽ? እንኳን ደህና መጣችሁ። እንኳን ደህና ቆየሽን። በጣም ደስ ብሎኛል ስላየኋችሁ ስለመጣችሁ። አመሰግናለሁ። ኢንተርቪዋችሁን እያየሁ ነበር ከመቅዲ ጋር ያደረጋችሁትና በጣም ነው ደስ ያለኝ። በጣም ጠንካራ እናት ነሽ። ስላየሁሽ በጣም ደስ ብሎኛል። ደግሞ አሁን በአካል አመሰግናለሁ። ማሚዬ ግን ግራ የተጋባሽ ይመስላል። ህልዬ አልነገርሻትም እንዴ የት እንደመጣች? ምንም አልነገረችኝም። ለምን እንደመጣሁ አላውቅም። አይደለ? አዎ ሰርፕራይዝ ብላ ነው ማለት ነው። ሰርፕራይዝ ብላ እዛ መጣች። እንግዲህ ይሄው ቁጭ ብያለሁ። አንቺ አሁንም አልነግሪኝም? አሁንማ በቃ እኔ ጋር ስለመጣችሁ በደንብ አወራሻለሁ። ህልዬ ልትነግሪያት ይገባ ነበር። አዎ እናቴ አታውቅም። እኔ ታውቂ የለ ነገሮችን ብዙ ጊዜ ሰርፕራይዝ ማድረግ ነው የምወደውና አልነገርኳትም። ዝም ብያት ይዣት የመጣሁት ሁላ ተጣልተን ነበረ። በመከራ ተታርቀን ይቅርታ ብያት ነው ይዣት የመጣሁትና ይቅርታ አድርገሽልኛል? አድርጌልሻለሁ። አሁን ልስማውና በደንብ ደግሞ ይቅርታ እንዳደረግልሽ። ዛሬ የት ይመስልሻል የመጣሁሽ? እስቲ ገምች። ኧረ እኔ ምን እስኪ ንገሪኝ። ምን አውቃለሁ? ንገሪኝ እስቲ። ዛሬ ያመጣሁሽ ቴምር ሪል ስቴት ይባላል። ትዝ ይልሻል? መኪና ለመግዛት የገዛ ጊዜ መጀመሪያ ዝም ብዬ መኪና ከመግዛቴ በፊት ከመኪናና ከቤት ምናምን እያልኩ እየጠየቁሽ ነበርና ብዙ ጊዜ ጠይቄ ነበር። ከዛ ማሚ ቤት መገዛት አለበት አለች። እኔ ደግሞ መኪና ለስራ በጣም ያስፈልገኝ ስለነበረ መኪና ይገዛ እያልኩ ነበርና እሷ ቤት ነበር እንዲገዛ የፈለገችው። ማረፊያችን ነው ቤት ይሻላል ምናምን እያለች ነበር። ግን ያው መኪናውንም አላወቀችም። ሰርፕራይዝ ነው ብቻዬን የገዛሁትኝና እርግጥ ደስ ብሏታል። ግን ደግሞ ቤት ቢሆን የበለጠ ደስ ይላት ነበር። ያ ህይወታችን ላይ ደግሞ አዳዲስ ነገር ሲኖር ወይ ትልቅ ነገር ሲኖር ምናምን ብዙ ጊዜ ከማሚዬ ጋር ነው አብረን እያወቀችው ምናምን ነው እንዲሄድ የምፈልገው እና አብሶ ይሄኛው ደግሞ ማሚዬ የምትፈልገው ነገር ስለሆነ ፕሮሰሱ ላይም እንድትኖር ስለፈለግኩ ነው። አሁን ያለነው ምንድነው ቴምር ሪል ስቴት ይባላል። ማሚዬ
ቤት ልንመርጥ ነው የመጣነው። እንዳትዪ ቤት ልንመርጥ አልኩሽ። አዎ አቃልጅ እውነት ከባድ ነው አይደል? ስለዚህ ዛሬ በቃ ከዚህ በኋላ ቤት ለመግዛት ደግሞ ዝግጁ እየሆንኩ ስለሆነ በደንብ እኔና ላንቺ የሚሆን ቤት አብረን እንመርጥና እንገዛለን ማለት ነው፣ እግዚአብሔር ከፈቀደ። እግዚአብሔር ይመስገን። አከፋፈልም ምናምን አይ ቲንክ ብዙ አይነት መንገድ ስላላቸው ደግሞ የበለጠ ቆንጆ ይሆንልናል ብዬ አስባለሁ። ለማንኛውም ለዛ ነው የመጣሽው። አልታረቅም? አመሰግናለሁ። ታረቅን በደንብ ነው የታረቅነው እንጂ አሁን ታርቀናል በቃ። አዎ ጥሩ ቦታ ነው ደግሞ የመጣችሁት፣ ቴምር ሪል ስቴት ነው የመጣችሁት። ከዛ ደግሞ እኔ ደግሞ እንዳለችው እሷ ገና ያው ቤት ለመግዛት ሀሳብ ኖሯት ነው ወደኛ የመጣችው። ያሉትን አማራጮች የት ቦታ እንደምትፈልግ በእሷም ደግሞ በበጀቷም የሚሆን በሰፊው ደግሞ አስረዳችኋለሁ። እናንተ ግን በጣም እንኳን ደስ አላችሁ ማሚዬ፣ ትልቅ ነገር ነው ቤት። ባለፈውም ደግሞ ኢንተርቪውሽን እያየው ነበርና በጣም ለሁልዩ ምን አይነት ጠንካራ መልካም እናት እንደሆንሽ አይቻለሁ። በጣም ነበር ደስ ያለኝ እሱ ላይ ሳይሽ። አመሰግናለሁ። ብዙም ኢንፎርሜሽን ያለሽ አይመስለኝም ሁልዬ። ስለዚህ ስለ ቴምር ያለውን ነገር ዲቴይል የሆነውን ኢንፎርሜሽን ደግሞ ብዙ ምርጫዎችም ስላሉን እነዛን ነገሮች ነግርሻለሁ። ከዛ በኋላ አንቺ የተመቸሽ ላይ ደግሞ ትቀጥያለሽ ማለት ነው ከማሚ ጋር ሆናችሁ። ግን ታውቂያለሽ ስለ ቴምር ሰምተሽ ታውቂያለሽ ከዚህ በፊት? የተወሰነ ነገር አንድ ሁለቴ ኦፊሳቸው የመምጣት እድል ነበረኝ። ግን በቲክቶክ በሌላ በስራ ማስታወቂያ ነው እንጂ እንዲህ ቤት ለመግዛት ፈልጌ የመጥቼ አይነት ኢንፎርሜሽን የለኝም። ግን እንዲሁ ለመግዛት ሳስብና አንዳንድ ነገሮችን ሳይ ግር ያለኝ ነገር ነበር። ይሁን እንትን በቀጣይ የትን ገንባ ይሁን ምናምን የሚል ነገር አይቻለሁ እና አልገባኝም። ምን ትክክል? አዎ እሱ አሁን ላይ ሁሉም ህንፃዎቻችን ላይ ልታይ ለማየት ሄደሽ ከሆነ በቀጣይ የትን ገንባለው የሚል ትልቅ ጽሑፍ እናስቀምጣለን እና እሱንም ያደረግንበት ምክንያት ደግሞ እንደነገርኩሽ ቴምር በጣም ብዙ ምርጫዎች አሉት። በየትኛውም በምዕራብ፣ በሰሜን፣ በምስራቅ ብትሄጂ ሁሉም ላይ ወደ አያት፣ ወደ ጋርመንት፣ ወደ ፒያሳ፣ ወደ ሶማሌ ተራ ብትሄጂ ሁሉም ሳር ቤት ላይም ብትሄጂ በጣም ብዙ አማራጮች አሉት እና ከዚህ በኋላም ደግሞ በጣም ብዙ ፕሮጀክቶችን እናወጣለን። ሙሉ አዲስ አበባን የመቆጣጠር እቅድ ነው ያለን እና ሰው ከስተመር መጥቶ የት ይሻላችኋል፣ የት በቀጣይ እንዲገነባላችሁ ትፈልጋላችሁ የሚለውን ነገር ለማሳወቅ ነው። አንድ ቦታ ብቻ የተገደበ ስላልሆነ ነው እሱን ነገር የምንጠቀመው። እንቁላል ፋብሪካ አካባቢ ነው ሰፈራችን እና ለከተማ ይሄ በቃ ቦሌ ሜክሲኮ ጥሩ ይሄ አሪፍ ቦታ ለመሄድ በጣም ሴንተር ቦታ ነው እና አሁን እግዚአብሔር ፈቅዶ ቤትም ለመግዛት ካሰብኩ የምፈልገው ሴንተር የሆነ ቦታ ላይ ነው እና የት አላችሁ? የት አለን? ትክክል። ቅድም እንዳነሳውልሽ ማለት ነው ቴምር በጣም ብዙ ቦታዎች ላይ ያሉት። ሳር ቤት እዚህ ቫቲካን ኤምባሲ ዝቅ ብለሽ የምታውቂው ከሆነ እሱ ላይ አሁን አዲስ ፕሮጀክት አውጥተናል። እንደዚሁም ደግሞ አዋሬ ከቤተ መንግስት ዝቅ ብሎ ወደ አዋሬ አደባባይ መሄጃ የለም፣ እሱ ጋርም አዲስ ፕሮጀክት አለን። ሁለቱ አዳዲስ ፕሮጀክቶች ናቸው። በተጨማሪም ደግሞ ይገርምሻል ፒያሳም አለን፣ ለሰፈራችሁ ቅርብ ማለት ነው። ፒያሳ ይሆንልን እሱ ይሆንላችሁ። ፒያሳ አለን። እንደዚሁም ደግሞ ሶማሌ ተራ ላይም አለን፣ ተክለ ሃይማኖት ሆስፒታል ፊት ለፊት። ከዛም በተጨማሪም አሉን። ግን እንደነገርኩሽ አክቲቭሊ አሁን እየሸጥናቸው ያሉት እነዚህ አራቱ ናቸው ማለት ነው። ቆንጆ ነው። ዋጋችሁ እንዴት ነው? ዋጋችን እንደ ስማችን። እስቲ እሱን እንኳን በእርግጥ በጣም አትራክት አድርጎኝ የመጣሁት አንድም ከ5.4 ይሁን 5.7 ብቻ ከዛ ጀምረዋል የሚል ሰምቼ ነበርና በዛ ላይ ደግሞ አከፋፈሉም ይመስለኛል ይሄ ባንዴ ሙሉ ክፍያ አይደለም የምንከፍለው። እንደዛ ካልሽን ያው ውጡ እንደማለት ነው። ንገሪኝ እስኪ በደንብ ስለሱ። ጥሩ ልክ ነሽ። ከ5.7 ሚሊዮን ጀምሮ ቤቶች አሉን። እንደነገርኩሽ የመጀመሪያው በ5.7 ሚሊዮን የሚሸጡት ያልኩሽ አዋሪ አደባባይ ጋር ያለው ነው። ኦልሞስት ለቤተ መንግስት በጣም ቅርብ የሆነ ቦታ ላይ ነው። ለአብሮት ላይብረሪ፣ ለአዲስ አበባ ዩኒቨርሲቲ በጣም ቅርብ የሆነ ቦታ ላይ ያለ ነው እሱና እሱ ላይ አሁን 80 ካሬ ሆነው ባለ አንድ መኝታ ቤት አለ። ባለ አንድ መኝታ ቤት ነው። ከፈለገም ደግሞ ደንበኛ ባለ ሁለት ማድረግ ይቻላል። እኛ ጋር ዲዛይን ማድረግ ይቻላል። የእሱ ዋጋ ነው 5.7 ሚሊዮን ብር። ግን ምንድነው መሰለሽ ቅድም እንደነገርኩሽ የተለያዩ የቅናሽ ፓኬጆች አሉ። ምንድነው እሱ መሰለሽ 5.7 ይገርምሻል አንድ ጊዜ ለሚከፍል ደንበኛ ነው ማለት ነው። አይሆንም የኛው ግን ጥሩ አማራጭ አለ። በዛው ልክ በ20% ደግሞ ቅድመ ክፍያ ጀምራ
ምንድነው መሰለሽ አሁን እንዳልሽኝ አንቺ ቀስ ብለሽ እየሰራሽ ነው መክፈል የምትፈልጊው። ከሱ አንፃር ሲሆን ደግሞ ምንድነው መሰለሽ እቺ ባለ አንድ መኝታዋ 8,800,000 ነው ጠቅላላ ዋጋው የሚመጣው ማለት ነው። በስንት ዓመት? በ3 ዓመት ጊዜ ውስጥ ነው የምትረከቡት። እሱ ደግሞ ሲሆን ምንድነው መሰለሽ ጥቅሙ 20% ቅድመ ክፍያ ነው። 1.7 ሚሊዮን ብር ነው ቅድመ ክፍያው ማለት ነው። ከዛ ቀሪውን 20%ን ቅድመ ክፍያ ከከፈልሽ በኋላ ቀሪውን በግንባታ ሂደት አድርገሽ 5% እያደረግሽ ነው የምትከፍይው። ወደ 450,000 ብር ይመጣልሻል ማለት ነው። ቀጣይ ክፍያ አሁን ነው እንጂ 1.7 የምትከፍለው ቀሪው ክፍያ ወደ 450,000 ብር አካባቢ ነው የሚሆነው። ምንድነው መሰለሽ ልዬ እንደነገርኩሽ ነው። አሁን አንድም ቴምር በደንበኞች ዘንድ ተመራጭ ያደረገበት አንዱ ምክንያት ምንም አይነት የዶላር ጭማሪ ቢደረግም የኮንስትራክሽን ማቴሪያል ቢጨምርም ምንም አይነት የዋጋ ጭማሪ እስከ መጨረሻው ድረስ አይኖርበትም ማለት ነው። ስለዚህ አንቺ እንኳን እንደፈለግሽ አሁን ለምሳሌ 20% ቅድመ ክፍያውን ከፍለሽ እንደዛ ነው አንቺ እንደነገርሽኝ የምታስቢውና እሱን እንኳን 20% ከፍለሽ ከዛ ቀሪውን በግንባታ ሂደት ቀስ እያልሽ ምንድነው አሁን እኛ የምናደርገው ኦልሬዲ እኛ እንገነባውና የተወሰነ ፕሮግረስ ከፍ ሲል ከዛ እናንተ ደግሞ 5% እያደረጋችሁ 15 ዙር ክፍያ እንደዛም ሲሆን ለእናንተ ይቀላል። 15 ዙር ክፍያ ጠቅላላውን በ3 ዓመት ጊዜ ውስጥ ከፍለሽ ታጠናቅቂያለሽ ማለት ነው። ይሄ ሲሆን ደግሞ ለእናንተም ጥሩ ነው የሚሆነው። ምክንያቱም እንደነገርኩሽ ነው አሁን የተዋዋላችሁት 8 ሚሊዮን ቢሆን ኮንስትራክሽን ማቴሪያል ቢጨምርባችሁ ከሆነ ኋላ ላይ በጣም ብዙ ሊመጣባችሁ ይችላል ያላሰባችሁት ወጪ ማለት ነው። ከዛ አንፃር ይሄኛው ቆንጆ ይመስለኛል። እጅ ባለ አንድ መኝታዋ 80 ካሬዋ ኢንኬዝ እንኳን አንቺ ወደ ባለ 2 አድርገዋለሁ ብትይ እንኳን ሪዲዛይን አድርገሽ ወደ ባለ 2 መቀየር ትችያለሽ። ከአዋሪውም ውጪ ደግሞ እንደነገርኩሽ ሳር ቤት ላይም አለ ከቫቲካን ኤምባሲ ዝቅ ብለሽ። ከዛ በፊት ግን ይገርምሻል እዚህ ቫቲካን ኤምባሲው ከፍ ብሎ ኦልሞስት አሁን ስትመጡ ያያችሁት ማለት ነው። ኦልሞስት አሁን ስትራክቸር ስራውን ጨርሷል፣ ፓርቲሽን ስራውን ጨርሷል፣ ፊኒሺንግ ስራውን የጀመረ ነው። ገርምሻል ደግሞ በአንድ ዓመት ከ6 ወር ጊዜ ውስጥ ነው እዚህ ፕሮግረስ ላይ የደረሰው። ግን ምንድነው መሰለሽ አሁን አንዳንድ ጊዜ ደንበኞች ገንዘብ ይኖራቸውና ባንክ ውስጥ ከሚያስቀምጡት 100% እንክፈላችሁ የሚል የደንበኞች ጥያቄ አለ። ከዛ አሁን ካሹን ስንሰጣችሁ ምን ያህል ዲስካውንት ታደርጉልኛላችሁ የሚል ተደጋጋሚ ጥያቄ ስላለ እኛ 35% ኦፍ ነው የምናደርገው። ድርጅቱ ነው ከቨር የሚያደርገው 100% ካሽ ሲከፍሉ ማለት ነው። ስለዚህ ወደ 9.9 ሚሊዮን አካባቢ 10 ሚሊዮን ራሱ አይሞላም 139 ካሬውን በ9.9 ሚሊዮን ብር ሙሉ በሙሉ ለደንበኞች እንሰጣቸዋለን። ከዛ በኋላ ምንም አይነት ክፍያ አይኖርባቸውም፣ በሱ ያጠናቀቃሉ ማለት ነው። አሁን ያለን ከሊሴ ገብረ ማርያም ትምህርት ቤት ጀርባ ያለው ሳይታችን ላይ ወይ ደግሞ ፊት ለፊቱ ኢኖቬሽን ሚኒስቴር የሚባለው አለ አይደለ? እሱ ጋር ባለ 2 መኝታ ከ100 ካሬ ጀምሮ እንደዛ ቆንጆ ነው። በጣም ቆንጆ ነው አይደል? ማሚ የቱን መረጥሽ አንቺ? ወደ ፒያሳ መጣችልሽ? የፒያሳ ሰፋ አድርገሽ ራስሽን? የፒያሳ ነው እንጂ ግብዬ አማራጮቹ አሪፍ ናቸው የነገርሽን። ግን እሺ ያለኝ ጥያቄ ምን መሰለሽ፣ አሁን ለምሳሌ 20%ን የመክፈል አቅም ኖሮኝ ከፍያችሁ የሆነ ሰዓት ላይ ብንገዳገድ 5% መክፈል ቢያቅተኝ ምናምን ምንድን ነው የሚፈጠረው? ኦር ለምሳሌ መሀል ላይ የሆነ ነገር አጋጥሞኝ ምናምን ገንዘቡ ብፈልገው ምንድን ነው ማድረገው? ፕላስ ደግሞ ብዙ ጊዜ ሪል ስቴት ላይ የማየው ነገር ምንድን ነው ባሉት ሰዓት መሰረት ባሉት አመት መሰረት ቀን መሰረት አይጨርሱም እና እሱስ ምንድን ነው? አግሪመንት አለ ነው ምንድን ነው የሚሆነው? ብቻ እንዲህ አይነት ነገር ላይ በደንብ ያለ አይደል? የብዙ ደንበኞች ጥያቄ ነው ያነሳሽው። አንቺ ምንድነው መሰለሽ እንደነገርኩሽ ነው ቴምር በማስረከብ በፍጹም አይታማም። ዋና ስራው ራሱ አድርጎ አያስበው። ማስረከብ ግዴታና ግዴታ ነው። አግሪመንቶች ላይ የምናስቀምጣቸው ቅጣቶች አሉ። ድርጅቱ ባያስረክብ ራሱ ማለት ነው። ባናስረክብ ኢንኬዝ እንደው ይሄኛው ሬር የሆነ 0.1% ራሱ አይሆንም። እንደዛ አይነት ነገሮች እንኳን ቢፈጠሩ 20% ነው ወለድ ተቀጥቶ ለእናንተ ብሩን የሚመልሰው ማለት ነው። አሁን ለምሳሌ የ8 ሚሊዮን ብር 20% አስቡ። ለእያንዳንዱ ከስተመር መመለስ በጣም ነው የሚከብደው። ስለዚህ እሱ ቅጣት አለ። ፕላስ ደግሞ ምንድነው መሰለሽ ኢንኬዝ እንኳን አሁን 3 ወር ጊዜ እንኳን እንጨምር ብንል በየቀኗ ላሳለፍንባት ጊዜ የምትከፈል እንደ ኪራይ የምትታሰብ ገንዘብ አለች። ስለዚህ እሷ ራሱ ቀላል አይደለችም ለዛ ሁሉ ደንበኛ እሱን ስታስቢ። ስለዚህ ቀድሞ ማስረከቡ ለራሱ ነው የሚጠቅመው። እኛስ ባንችል እናንተ ባችሁልም የተለያዩ 3 አይነት አማራጮች አዘጋጅተናል። ደንበኛ እንዳልሽው አሁን ለምሳሌ እንዳሰበው አሁን ለምሳሌ አንቺ እንደጀመርሽበት ላትቀጥይ ትችያለሽ።
ምንድነው መሰለሽ አሁን ለምሳሌ ብዙ ደንበኞች የሚያደርጉት ወደ ሌላ ሰው ማስተላለፈሽ መውጣት ትችያለሽ። አሁን ለምሳሌ ገና መሬት ላይ ያሉትን ቤቶች ገዝተሽ ኮንስትራክሽኑ ከፍ ሲል አትርፈሽም መሸጥ ትችያለሽ። በ8 ሚሊዮን የገዛሽው ቤት የዛሬ 1 ዓመት ኮንስትራክሽኑ 10ኛ 11ኛ ፎቅ ላይ ደርሶ በዛ ዋጋ አይሸጥ። ስለዚህ ወደ እነሱ አስተላልፈሽ መውጣት ትችያለሽ። እንደዛ ማድረግ ትችያለሽ። ደንበኛ ግን አልችልም ካለ 10% ነው ተቀጥቶ የሚወጣው። እንደዛ ያህል እንኳን መቆየት አልችልም የሚል ከሆነ ማለት ነው ወደ ሌላ አስተላልፎ ለመውጣት እንኳን ካልቻለ 10% ተቀጥቶ ገንዘቡ ተመላሽ ይደረግለታል ማለት ነው። ስለዚህ ያው የሚያዩን የኔ ተከታዮች የኔ ፎሎወሮች ማየት አለባቸው ብለሽ የምታስቢውና ሪል ስቴት ሊገዛ ለወሰነ ሰው ይሄ ነገር ግዴታ ማየት ያለበት ነጥብ ነው የምትይው ምንድን ነው? ህልዬ ቆንጆ ጥያቄ ነው ያቀረብሽ። ይገርምሻል ምንድነው መሰለሽ ገዢ በጣም ቀድሞ ብዙ ነገሮችን ማወቅ አለበት። ዝም ብለሽ አንድ ሪል ስቴት አለ ስለተባለ መግዛት የለበት። እኔ እንደዛ በጣም ነው ማምነውና የመጀመሪያው የካምፓኒ ባክግራውንድ ማየት አለበት። ደንበኛ ከዚህ በፊት ምን ያህል ሪል ስቴት አስረክቧል፣ ምን ያህል ሰዎችን የቤት ባለቤት አድርጓል የሚሉትን ነገሮች፣ በምን ያህል ጊዜስ ምን ያህል ፕሮጀክቶችን ገንብቶ ለደንበኞች ባለቤት አድርጓል የሚሉትን ፖይንቶች በጣም ማየት አለበት። አሁን ያሉትንም ደግሞ ፕሮጀክቶች አሁን የሸጣቸውንም ቤቶች ደግሞ እየሰራ ነው ወይ፣ ኮንስትራክሽኖቹ አክቲቭ ናቸው ወይ፣ እነዚህ ነገሮች በጣም ማየት አለበት። በሁለተኛ ደረጃ ደግሞ ሎኬሽን ነው። ምንም ጥያቄ የሌለው ለአከራዩ ቢል አትርፎ ልሽጥ ቢል ሎኬሽን በጣም ትልቅ የሆነ ቫልዩ ያለው ነገር ነው። አይን የሆነ ቦታ ላይ ሰዎች ቢገዙ ጥሩ ነው። ሶስተኛው ደግሞ ዋጋ ነው። እንደነገርኩሽ የተጋነነ ዋጋ ላይ ሄደሽ ተመሳሳይ የሆነ ፕሮዳክት ከምትገዢ ማርኬቱ ላይ ካለው የቱ ነው ቅናሽ፣ የቱ ነው የሚያዋጣኝ የሚለውን ነገሮች ደንበኞች ማየት አለባቸው ብዬ አስባለሁኝ። ሶስቱን ነገሮች ቢያዩ ጥሩ ነው። እንደዛ ይመስለኛል። ይሄ ብዬ በጣም ነው የምናመሰግነው። ፎርሹር ብዙ ነገሩ በጣም ተመችቶናል። በቃ አስቤበት 20%ን ደግሞ በደንብ ሞላ አድርጌ ይመጣለሁ። ሆፕፉሊ አሪፍ የሚሆን ይመስለኛል።